ሰላም የዚህ ዩቲዩብ ቻናል ተከታታዮች በዛሬው ዕለት ማሳያችሁ ፔጅ ነምበር እንዴት እንደምንሰጥ አሳያችኋለሁ። በተለይ መመረቂያ ጽሁፎቻችንን ከጻፍን በኋላ የቲን አረቢክ ነምበር እና ሮማን ነምበር እንሰጣለን። ስለዚህ እነዚህን በቀላሉ አንድ የተማሪ መመረቂያ ጽሁፍ አይተን እንዴት እንደምንሰጥ አሳያችኋለሁ። ለምሳሌ ይሄ አንድ ተማሪ መመረቂያ ጽሁፍ ነው። ያው ከቨር ፔጅ ጽሁፍ ምንም ቁጥር አይሰጠውም። ነገር ግን ተማሪዎች የሰጡበት ስለሆነ አንድ በዚች ቼክ ማድረግ አለብንና ሴክሽን ብሬክ የተደረገበትን ቦታ ከመለየት አለብን። ለምሳሌ አሁን መለየት አለብን። ከቨር ፔጅ አይሰጥም፣ የአፕሩቫል ሺት አይሰጥም። ከአክኖሌጅመንት እንጀምራለን። እሱም ሮማን ነምበር ነው የምንሰጠውና ቴብል ኦፍ ኮንተንትን ማየት እንችላለን። ይኸው እዚህ ጋር ተሰጥቷል። ይሄንን አሁን ዲሊት ማድረግ አለብን ሴሌክት አድርገን ማለት ነው። አለበለዚያ ስንሰጥ ያስቸግረናል። ዲሊት ያው ሰዎች የሰጡትን ነው። ኦኬ ይሄም አለ። ይሄንንም ዲሊት ማድረግ አለብን። እዚህ ጋር ቴብል ኦፍ እቺ ፔጅ ብሬክ ምትል ስለሆነች አጥፋቱ ጥሩ ነው፣ አለበለዚያ ያስቸግረናል። እሺ ችግር የለውም። ሌላው እዚህ ጋር ሪሰርች ሜቶዶሎጂ ላይ ያው ልጆቹ የሰሩትን ነው ማሳያችሁ። እዚህ ጋር እንደሚታየው ያው ሪሰርች ሜቶዶሎጂ ራሱ በሮማን ነምበር ተሰጥቷል። እዚህ ሊትሬቸር እስከ 23 ተሰጥቷል። ይሄ ትክክል አይደለም እና ቻፕተር 3 ሂደን ማጥፋት አለብን። እንደዚህ ያሉ ምክንያቱም ይዛችሁ ትሄዱ ተቀባይነት የለውም እና ለምሳሌ እዚህ ጋር አይ ሆፕ ያው እዚህ ጋር እንደሚታየው በእንትን ተሰጥቷል በሮማን ነምበር ማለት ነው። ስለዚህ ቀጥታ ይሄ መስተካከል ነው፣ ዲሊት ነው መደረግ ያለበት። ስለዚህ ሁሉ ጊዜ ብሬክ ፔጅ ነምበር ይሄ የተማሪ የእናንተ ደግሞ አዲስ ጽሁፍ ከሆነ ብዙም ችግር የለውም፣ ብሬክ አድርጎ ነምበሩን መስጠት ይቻላል፣ ቀላል ነው። ነገር ግን አንዳንድ ዝብርቅርቅ ሲል ምንድነው ማድረግ ያለብን የሚለውንም እውቀት እንድታገኙ ብዬ እንዲያሳያችሁ ብዬ ነው። ስለዚህ እዚህ ጋር ይሄንን ክሊክ ስናደርገው እዚህ ጋር ያሳየኛል ሴክሽን ብሬክ የተደረገበት። ይሄንንም ዲሊት ማድረግ አለብን። ኦኬ ይሄን ካደረግን በኋላ ይሄን እናጠፋለን። ስለዚህ አሁን ሴክሽን ብሬክ የተደረገባቸው ከጠፉ በኋላ ምን እናደርጋለን? ከአክኖሌጅመንት እንጀምራለን። ከአክኖሌጅመንት በፊት ያለ ሮማን ነምበር ተሰጥቶበታል። ይሄ ነምበር መጀመሪያ መጥፋት አለበት። ሪሙቭ አድርግልን እንለዋለን። ከዛ ኢንሰርት ብለን ፔጅ ጋይደን ሪሙቭ ፔጅ ከዚህ በፊት የነበረውን ሪሙቭ እንዲያደርግልን ነው። አሁን ግን ምን እናደርጋለን? ፔጅ ሌአውት ጋር እንሄዳለን። ከአክኖሌጅመንት ጀምሮ ሮማን ነምበር እንዲሰጠን ወይም የምንፈልግበት ቦታ ጋር ያው እንደ ዩኒቨርሲቲው ሊላይ ስለሚችል ማወቁ ጥሩ ነው። ስለዚህ ከዚህ በኋላ ያለውን ብሬክ አድርግልኝ፣ ይሄን ፔጅ ከዚህ ፔጅ ላይ ይልኝ ነው ብሬክ አድርግልን። ስለዚህ ፔጅ ሌአውት መጣን፣ ብሬክ አለን። ኔክስት ፔጅ የሚለውን ክሊክ እናደርጋለን። ስለዚህ ከርሰሯ ወደዚህ መጣች። አሁን ከአክኖሌጅመንት ጀምሮ ሮማን ነምበር ስጥልን ልንለው ነው። ይሄን አሳልፉት። ስለዚህ እዚህ ጀምሮ አንደኛው ሊንክ ቱ ፕሪቪየስ የሚለውን ክሊክ አድርጎት አጥፉት፣ ካልሆነ ወዛኛው ጋር ያገናኝባቸዋል። ስለዚህ
ፔጅ ሌአውት እንሄዳለን። ኢንሰርት ጋር እንሄዳለን። ፔጅ ነምበር አሁን ቦተም ነው ቶፕ ነው የሚለውን ያው እንደ ዩኒቨርሲቲ ይለያል። ዩዥዋሊ ግን ይሄ ነው ቦተም ላይ ነው የሚሰጥ። ሌፍት ሳይድ፣ ሴንተር፣ ራይት መሆኑን ማወቅ ይጠቅማል። አሁን ከየት እንጀምር ነው የሚለው ከዚህ ጀምር ብያለሁ። ይሄ ሮማን ነምበር ጀምሯል። እዛ ጋር ሴሌክት የተደረገ ነው። ከአክኖሌጅመንት ከዚህ በኋላ የለም አለ ቀደሙ ጠፍቷል። ስለዚህ ይሄን ከሰጠን በኋላ ክሊክ ስናደርገው ሁሉንም ፔጅ በዚህ መንገድ ነው የሚሰጠው። አሁን እስከ ቻፕተር 1 ጀምሮ ደግሞ በእንትን መስተካከል አለበት። በአረቢክ ነምበር ማለት ነው። ቴብል ኦፍ ኮንተንት እነዚህ ያው ሮማን ነምበር ናቸው። ፊገርስ፣ አክሮኒም ምናምን የመሳሰሉት እስከ አብስትራክት መጨረሻ ማለት ነው። ስለዚህ ከዚህ በኋላ ያቆማል። አሁን ይሄንን ሮማን ነምበር አልሰጠው እዚህ ጋር ተሰጥቶታል ለብቻው ግን እናቆመዋለን ማለት ነው። አሁን እዚህ ከመጣን በኋላ እዚህ ከመጣን በኋላ ይሄንን ብሬክ አድርግልን እንለዋለን። ፔጅ ሌአውት እንሂድ፣ ብሬክ እንበል፣ ኔክስት ፔጅ። አሁን ቀጥታ መጣ። ቻፕተር 1 ጀምሮ ደግሞ አዲስ ነምበር እንዲሰጥ ኢንሰርት እንላለን። ፔጅ ነምበር ቦተም ጋር ሂድና ሌፍት ጋር አሁን ይሄኛው ሮማን ነምበር ስላደረገ ቀጥታ ኢንሰርት ጋር ሄደን ፔጅ ብለን ፎርማት እንለዋለን። ፎርማት ብለን ይሄን ሮማንን አረቢክ ነምበር እንመርጣለን። ስለዚህ ከዚህ ጀምር ከአንድ ጀምር እያልነው ነው። ለምሳሌ ቀጥታ አንድ አደረጋት ማለት ነው። ቁጥሮች በሙሉ 2 ይሆናሉ። 3 እያለ የአረቢኩም ቁሟል ማለት ነው። የሮማኑ ቁሟል ማለት ነው። ስለዚህ ከዚህ በኋላ ያለውን በሙሉ ቁጥር ያደርጋቸዋል ማለት ነው። ኖርማል የምንጠቀመው ቁጥር እስቲ ቻፕተር 3 ጋር ቅድም ያጠፋ ነው አይ ቲንክ እንደምናየው ነው 21 እዚህ ጋር 23 ነው። ሮማን ነምበር የነበረውን ቻፕተር 3 መቀጠል አለበት። በቃ አሁን ተስተካክሏል ማለት ነው። አስተካክለን 25 እያለ ፔጅ ነምበሩን በአጠቃላይ ይሄድልናል ማለት ነው። ስለዚህ ፔጆቻችንን እንደዚህ ያደረግን ማስተካከል ነው ያለብን። ይሄ አብስትራክት ነው። ፔጅ ነምበር እስከዚህ ድረስ ይመጣል። በቃ ይሄው ተስተካክሏል ማለት ነው። ፈርስት ፔጅ ላይ ምንም ፔጅ ቁጥር የለም። ይሄው እዚህ ጋር እንደምታዩት ባዶ ነው። ስለዚህ በቀላሉ ፔጅ ነምበር መስጠት ቻልን ማለት ነው። አይ ሆፕ ቪዲዮውን እንደወደዳችሁ ተስፋ አደርጋለሁ። እኔም አመሰግናለሁ። ቴንክ ዩ